አድማጭ ተሳታፊ በእናቶች ቀንና በእናቶች ክብር ላይ እንግዲህ ሐሳቡን ሊሰጠን ስልክ መስመራችን ላይ ተገኝተዋል። ማናቸው እንተዋወቃቸው? ሄሎ ጤና ይስጥልን ብስራት፣ እንደምን አመሻችሁ? ጤና ይስጥልን፣ እንደምን አመሹ? እግዚአብሔር ይመስገን፣ ክብሩ ይስፋ። መምህር እንዳልጌትነት ከሰሜን ጎንደር። እንደምን አመሸ መምህር? እግዚአብሔር ይመስገን። ያው በቅድሚያ ለምታበረክቱት ማህበራዊ ግልጋሎት ለጣቢያው ለፕሮግራሙም ላንተም ለአድማጮችም አክብሮቴ ልባዊ ነው። እጅግ አድርጌ አመሰግናለሁ። እንግዲህ መጀመሪያ ወደ ጉዳይ ከመሄድ በፊት ለሁሉም እናቶች እንኳን ለዚህ ለተባረከና ለተቀደሰ ቀን በሰላም አደረሳችሁ ማለት እወዳለሁ። እናትነት ብስራት የፈጣሪ ድንቅ ጸጋና ስጦታ ነው። እናትነት እውነት የሆነ የወዝ ዘመን አስተማሪና የእድሜ ልክ ኃላፊነትም መሪነትም የተሞላበት ነውና ከቤተሰብ እስከ ማህበረሰብ ያላቸው ተጽዕኖ ከፍተኛ ነው። እንደምታውቀው የእናትነት ስራ በጣም ከባድ ሁኔታዎች የሞሉበት ነው። 9 ወር ማርገዙ፣ አሙጦ መውለዱ፣ ወልዶ ማሳደጉ፣ ለቁም ነገር ማብቃቱ፣ ከዛም በኋላ የእናትነት ፍቅርና ርህራሄ በጋላት የሚገለጽ አይመስለኝም። ፈጣሪ በውጆቹ እናትን ፈጥሯል። ለዛም ነው እግዚአብሔር በሁሉም ቦታ መገኛው ትልቁ ማሳያ እናትነትን ያክል ትልቅ ስጦታ ለምድር ሰጥቷልና የእናቶችን ቀን ማክበሩ መልካም ሆኖ ሳለ አሁንም ግን በርካታ በተለይ በእናትነት ዙሪያዎች ላይ የሚተገበሩ የሚሰሩ ተግባራቶች እንደ ሀገር እንደ ማህበረሰብ የሚቀሩ ይመስለኛል። በዋነኛነት የእናትን ፍቅር በተግባር ሳለች በየትኛውም አኳኋን መልካም የሆነ እንክብካቤ፣ ድጋፍ፣ አመለካከት፣ ፍቅር ሳንሰስት ልንቸራቸው ይገባል ብዬ አስባለሁ።